የናሱ እባብ የተሰቀለው ለፍርድ ሳይሆን ለምሕረት ነበር። የእስራኤል ልጆች በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን ብሎ ሲያጉረመርሙ እግዚአብሔር የፍርድን እባብ ሲሰድባቸው እንመለከታለን። ዘኍልቍ መጽሐፍ ምዕራፍ 21 ከቁጥር 4 እስከ 9 ስንመለከት የእስራኤል ልጆች በሙሴና በእግዚአብሔር ላይ አጉረመረሙ። ይህንን ቀላል እንጀራ ሰውነታችን ተጸይፈዋል፣ ከመንገዱ የተነሳ ደግሞ ደክመናል፣ የምንጠጣው ውሃ የለንም፣ የምንበላው ነገር የለንም ብለው በእግዚአብሔርና በሙሴ ላይ ሲያጉረመርሙ እግዚአብሔርም ደግሞ ያወጣቸው በምድረ በዳ ሊገላቸው ሳይሆን የተስፋይቱ ምድር ሊያወርሳቸው ስለሆነ የእግዚአብሔርን ልብ ባለማግኘታቸው ተናዶ እግዚአብሔር የፍርድን እባብ ሲሰድባቸው እንመለከታለን። ታዲያ ብዙ ሰዎች በዛ በተሰደደባቸው እባብ ተነድፎ ሲሞቱ የቀሩት ደግሞ ወደ ሙሴ መጥተው እንዲህ አሉ፣ ወደ እግዚአብሔር ጸልይልን፣ ይህንን እባቦች ከኛ መካከል እንዲያርቅልን ዘንድ ይህንን እባብ ከመካከላችን ያርቅልን ዘንድ ወደ እግዚአብሔር ጸልይልን ብለው ወደ ሙሴ መጥተው ተማጸኑት። ሙሴም ደግሞ ስለ ሕዝቡ ወደ እግዚአብሔር ጸለየ። እግዚአብሔር ግን አንድ መንገድ አበጃላቸው። እባቦቹ እያሉ ያ መርዛማ እባቡ እያለ አንድ የመፍትሄ መንገድ አበጃላቸው። እርሱም ምንድነው? የናስን እባብ ቀጥቅጠ ምድረ በዳ ላይ ስቀል፣ ያንን እባብ ያየ ሰው በሕይወት ይኖራል አላቸው። ሙሴም ደግሞ እንደ እግዚአብሔር ቃል በምድረ በዳ የናሱን እባብ ቀጥቅጦ ሰቀለ። ታዲያ በእባብ የተነደፉ ሰዎች ሁሉ ያንን እባብ ባዩ ጊዜ ዳኑ ይላል እግዚአብሔር ቃል። ይህ የናሱ እባብ እንደ መጀመሪያው የምናደፍ እባብ አይደለም። ይህ ከእባቡ ከተነደፉበት ከእባቡ መርዝ የሚያድን እንጂ የሚገድል እባብ አይደለም። ሙሴ የሰቀለው ወደ ምድረ በዳ ወስዶ ነበር። ወደ ምድረ በዳ ወስደው ያንን በናስ ቀጥቅጦ የሰራውን እባብ ሲሰቅል ለአንድ ዓላማ ነው የሰቀለው። ይህም ለምንድን ነው? በእባብ መርዝ ተነድፎ ከመሞቱበት እምድኑበትን መንገድ ነበር ያበጀላቸው። እዚህ ጋር ትልቅ ምስጢር አለ። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ላይ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ እናንተ በመጻሕፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩት ናቸው ይላል። በመጻሕፍት ስለ ኢየሱስ ክርስቶስ ብሉይ ኪዳንን ወይም 39ኙ መጻሕፍት ነው። ኢየሱስ ክርስቶስ በመጻሕፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱ ራሳቸው ስለ እኔ የሚመሰክሩት ናቸው ይላል። ብሉይ ኪዳን የሚመሰክረው ስለ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ከዚህ መጽሐፍ ራሱ ከዚህ ታሪክ ራሱ የምንረዳው ሌላ ነገር ሳይሆን የክርስቶስ ኢየሱስን ስራ ነው የምንመለከተው። ሰዎች በእግዚአብሔር ላይ አምጾ ነበረ በዚያ ስፍራ በእባቡ መርዝ የተነደፉት። ይህ ምንን ያመለክታል? ሰዎች በኃጢአት በእግዚአብሔር ላይ አምፀው በኃጢአት መውደቃቸውን ነው የሚያመለክተው። በኃጢአት ቢወድቁም ደግሞ የሰውን ልጆች ሊያድናቸው አንድ መንገድ አበጀልን። ይህ ምንድነው? አዲስ ኪዳን ላይ ኢየሱስ ክርስቶስ መጥተው ተሰቀለልን ማለት ነው። ኢየሱስ ክርስቶስ ደግሞ ያንን ስፍራ ሲናገር እንደዚህ አለ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እና 15 ስንመለከት ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል ይላል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል ይላል። እንዲሁ ነው ያለው ክርስቶስ። ከሙሴ እባብ ጋር በብሉይ ኪዳን ጊዜ ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ባለው ክፍል ላይ ስለተጠቀሱ ስለ ናሱ እባብ ኢየሱስ ክርስቶስ ደግሞ መጥቶ በአዲስ ኪዳን ተጠቅሶ እናያለን። እየጠቀሰ ያለው ከራሱ ጋር አስተያይቶ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ነው ያለው። ያኔ የናሱ እባብ ከዛ ከተነደፉበት ከእባቡ መርዝ ነበር ያዳናቸው። ዛሬ ደግሞ እኛን ክርስቶስ ኢየሱስ የሚያድነን ከሌላ ነገር ሳይሆን ከኃጢአቱ መርዝ ነው ማለት ነው። እኛ ሁላችን በእግዚአብሔር ፊት ኃጢአት ሰርተናል። የእግዚአብሔር ቃል ሲናገር ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ሁሉ ኃጢአትን ሰርተዋል። ሁሉ የሰው ልጅ ሁሉ ኃጢአትን ሰርተዋል። የእግዚአብሔርም ክብር ደግሞ ጎድሎል ነበር። ሮሜ ምዕራፍ 3 ከቁጥር 23 ላይ ይህንን ይናገራል። ነገር ግን 24ን ስንሻገር ደግሞ የእግዚአብሔር ቃል አንድ የምስራችን አስቀምጦልናል። ያውም የተሰቀለልንን የኢየሱስ ክርስቶስ የቤዛነቱን ስራ ነው የሚነግረን።
ቃሉ እንደዚህ ይላል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በእኛ ስራ አይደለም፣ በእኛ ኃይል በእኛ ብርታት ሳይሆን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ያለምንም ስራ በጸጋ ብቻ ይጸድቃሉ ተብሎ ተጽፏል። ይህ ምንን ያሳያል? ኢየሱስ ክርስቶስ በምድረ በዳ ላይ መሰቀሉን፣ የተሰቀለው ደግሞ እኛ እርሱን አይተን እንድን ነው ማለት ነው። ያኔ የናፍሱን እባብ ባዩ ጊዜ ከተነደፉበት ከእባቡ መርዝ እንደዳኑ፣ ዛሬም ደግሞ ሰዎች መዳን የሚችሉት በአንድ መንገድ ብቻ ነው። መዳን የሚችሉት በተሰቀለው በኢየሱስ ክርስቶስ በማመንና በማመን ብቻ ነው። ሰዎች በዛ ጊዜ ምናልባትም ያንን የናሱን እባብ ማየት አልፈልግም ግን መዳን ፈልጋለሁ ብሉ ፈጽሞ ሌላ መንገድ የላቸው። ያለ አማራጭ የተሰጣቸው አንድ መንገድ ብቻ ነበር። እርሱም ምድረ በዳ ላይ የተሰቀለውን የናሱን እባብ ማየትና ማየት ብቻ ነበር። ያንን ካላዩ ሌላ መንገድ የላቸው። ያንን ካላዩ ከዛ ከእባቡ መርዝ ሊያመልጡ አይችሉም። ዛሬም ደግሞ የሰው ልጆች የሚያመልጡበት ዛሬም የሚድኑበት አንድ መንገድ ተሰጥቷቸዋል። እርሱም በመስቀል የተሰቀለው የኢየሱስ ክርስቶስ ስራና ስራ ብቻ ነው። ይህ ቤዛነት ነው። ኢየሱስ ክርስቶስ ቤዛችን ነው። ስለዚህ ነው ሮሜ 3:24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው በጸጋ ያለምንም ጥረት ያለምንም መዋጮ በጸጋ በክርስቶስ ቤዛነት ብቻ በማመን ይጸድቃሉ ተብሎ ተጽፏል። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።